አርባ ምንጭ ዩኒቨርሲቲ ከአንድ ተማሪው ግድያ ጋር በተያያዘ መግለጫ ወጣ። በአርባ ምንጭ ዩኒቨርሲቲ የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ ምክንያት በደረሰበት ጉዳት በቀን ሚያዝያ 28 2017 ዓ.ም ሕይወቱ ማለፉን ዩኒቨርሲቲው አስታውቋል። አደጋውን ያደረሰው ተማሪ በፖሊስ ቁጥጥር ስር ውሎ ምርመራ እየተደረገበት እንደሚገኝም ገልጿል። ተማሪው የተገደለው ከዶርሙ ውስጥ መሆኑን ተናግረዋል። ግድያው የተፈጸመው በጫሞ ካምፓስ ብሎክ 9 ተብሎ በሚጠራው የወንዶች ዶርም ውስጥ እንደሆነና አሰቃቂ እንደነበረም ተማሪዎች ለቲክባህ ተናግረዋል። ተማሪዎቹ እዚህ ካምፓስ ውስጥ መዋጋት የተለመደ ከሆነ ሰነባብቷል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈን ትቶ ለተማሪዎች ደህንነት ዋስትና እንዲሰጥ አሳስበዋል።